በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 16 ከቁጥር 24 እስከ 28። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል። ስለ እኔ ግን ነፍሱን አሳልፎ የሚሰጥ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩ ድረስ ከዚህ ከሚቆሙት ሞትን የሚቀምሱ የማይቀምሱ አንዳንድ አሉ። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ክፍል ውስጥ ደቀ መዛሙርት ለመሆን ክርስቲያን ለመሆን የሚያስፈልጉ መሠረታዊ መስፈርቶችን ያስተምረናል። ክርስቲያን መሆን በስም ብቻ ሳይሆን በተግባርና በሕይወት መስዋዕትነት የሚገለጥ መሆኑን ያሳስበናል። ራስን መካድ፣ ለእኔ ሊሆን የሚፈልግ የሚገባው ራሱን ይካድ ይላል። ራስን መካድ ማለት የገዛ ፈቃድ፣ የገዛ ፍላጎትን፣ ስሜትን ለእግዚአብሔር ፈቃድ ማስገዛት ማለት ነው። የሥጋን ክፉ ምኞት፣ ትዕቢትንና እኔነትን ጥሎ ክርስቶስን ማስቀደም ማለት ነው። መስቀልን መሸከም ደግሞ መስቀል እዚህ ጋር ስለ ክርስቶስ ተብሎ የሚመጣ መከራ፣ ትዕግስትና ትህትናን ያመለክታል። መስቀል በፈቃደኝነት የሚሸከም እንጂ በግድ ሰው የሚጭነን እንዳልሆነ ያስተምረናል። መከተል ይላል። ሊከተለኝ የሚወድ ቢኖር። ክርስቶስን መከተል ማለት የእርሱን አርአያነት፣ ትህትናውን፣ ፍቅሩንና ይቅርባይነቱን መላበስ ማለት ነው። እኔ አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ በዛ ውስጥ መመላለስ ማለት ነው። ብርሃን ወጥቶላችኋልና በብርሃኑ ተመላለሱ። በዛ መመላለስ የሚገጥሙንን ማንኛውም ችግሮች አባቶቻችን ሐዋርያት እንዴት እንዳለፉት ከእነሱ እየተማረን በዋናነት ከጌታችን ኢየሱስ ክርስቶስ እየተማርን እንድንሄድ ያስተምረናል። እዚህ ጋር ነፍስን ማዳንና ስለ ክርስቶስ ይናገራል። ነፍሱን ሊያድን የሚወድ ሁሉ ያጠፋታል ሲል በዚህ ዓለም ደስታና ምኞት ብቻ ተወስኖ የሚኖር ሰው ዘላለማዊ ሕይወቱን እንደሚያጣ ያስጠነቅቃል። ምክንያቱም እስከ ዘላለሙ የጸና ግን እርሱ ይድናል ነው የሚለው። በሰማዩ ቦታ የሚዘጋጅለት ሰው በምድር እስከ ዘላለም የጸና ነው። ስለዚህ ነው ነፍሱን ሊያድን የሚወድ ሁሉ ያጠፋታል የሚለው። በቃ ሰው መሞቱ አይቀርም። ሲሞት ደግሞ በምድር ላይ ስለ ሰማዩ ካልሰራ፣ ስለ ነፍሱ ስንቅ ካላስቀመጠ ያው ወደ መቃብር ይወርዳል። ቅዱስ ዳዊት እንደተናገረ አቤቱ በመቃብር ማን ያመሰግንሃል? በሲኦልስ ማን ያስብሃል እንዳለ። ለዚህ ነው ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጣ ምን ይጠቅመዋል? ይህ ጥያቄ ለሁላችንም ነው። ምድራዊ ሀብት፣ ስልጣንና ዝና ነፍስን ሊቤዥ አይችልም በፍጹም። ያልፋል በቃ። የሰው ልጅ ከንቱን ይመስላል፣ ዘመኑም እንደ ጥላ ያልፋል እንዳለ ቅዱስ ዳዊት። እናልፋለን ሁላችንም። መቼ እንኳን እንደምንሄድ አናቅም። የሰው ደካማነቱ በዚህ ይታወቃል። መች እንደሚሄድ መች እንደምንጠራ ፍጹም አናውቅም። ስለዚህ ሰው ለነፍሱ ቤዛ መለወጫ የሚሰጠው ምንም ነገር የለም። ነፍስ ከዓለም ሁሉ ትበልጣለች፣ አይመጥናትም። ክብሩ አይደለም ዓለም የበለጠች ነች። የበለጠ ክብር ሰጥቶናል ጌታችን። ስለዚህ ነው
የሰው ልጅ በክብር መምጣትና የሥራ ዋጋም ይነግረናል። የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣል። ይህ ሁለተኛውን ምጽአት ያመለክተናል። ጌታ የሚመጣው ዝም ብሎ ሳይሆን ለእያንዳንዱ እንደ ሥራው ሊሰጠው ነው። ከዚህ በፊት የመጣው ለምህረት ነው። በደላችንን ሊሸከም፣ ሞታችንን ሊሞት፣ እስራታችንን ሊፈታ ነው። ያሁኑ ግን ዳግመኛ በሚመጣበት ጊዜ ግን እንክርዳዱን ከስንዴው ሊለይ ነው። ስለዚህ ክርስትና የእምነትና የሥራ ውጤት ነው። ዛሬ የምንሸከመው መስቀል ነገ የክብር አክሊል ሆኖ ይመለስልናል። ስለዚህ እኮ ነው በእኔ ስም በአደባባይ ስለሚደርስባችሁ ስለምትመሰክሩት እኔ ደግሞ በአባቴ ፊት እመሰክርላችኋለሁ። እንግዲህ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ ሞትን የማይቀምሱ አሉ የሚለው ጌታ በደብረ ታቦር ክብሩን መግለጡንና የወንጌል መስፋፋትን ያመለክታል። አብረው ከነበሩት ወንጌላዊው ዮሐንስም ሞትን እንዳልቀመሰ እንመለከታለን እና መከራው ጊዜያዊ ነው። ጌታችን ግን በክብር ሲመጣ የማይጠፋ ዋጋ እንደሚሰጠን ያስተምረናል። ያስተማረን የገሰጸን ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።